መልካም እዚህ ከእናንተ ጋር መሆን መቻል በጣም የሚያስደስት ነው። ይህ እስልምናን ስለመረዳት የሚያወሳው ትምህርት የመጀመሪያው ክፍል ነው። በሻሃዳ ላይ አተኩራለሁ። እስልምናን መመስከር ማለት ምን ማለት ነው? መሐመድ ነቢይ መሆኑንና አንድ አምላክ ብቻ መኖሩን እውቅናን ከሚሰጠው ንግግር ጋር የተያያዘ ነገር ምንድን ነው? ለመግቢያ ያህል የሚሆኑ ጥቂት ነገሮችን መናገር እፈልጋለሁ። የመጀመሪያው በዓለም ዙሪያ የሚገኙ ሙስሊሞች እጅግ ብዙ ልዩነቶች ያሏቸው ሲሆኑ የእምነታቸው አይነትም እንደዚያው የተለያየ ነው። አንዳንዶቹ የልማድ እስልምና ብላችሁ የምትጠሩትን በአንድ አካባቢ የተወሰኑ እምነቶችና ልማዶች ያሉትን የሚከተሉ ሊሆኑ ይችላሉ። ብዙዎቹ ጭራሽ እስልምናን የማይወዱና ከእስልምና ራሳቸውን የሚያርቁ ናቸው። ይህ ክፍለ ጊዜ በሙስሊሞች ላይ ብዙም የሚያተኩር አይደለም፣ ይበልጥ በእስልምና ላይ ያተኩራል። ማለትም ስርዓቱ እንደ ሃይማኖት እንዴት እንደሚሰራ መናገር የምፈልገው ሌላው ነጥብ ቢኖር ፈላስፋው ሉድዊግ ዊትጌንስታይን እንደተናገረው አንዳንድ ጊዜ የእውነታን ቅርጽ ተከትለን እየሄድን ያለን ሊመስለን ይችላል። ነገር ግን እንደ እውነቱ ከሆነ እየተከተልን ያለነው የውጫዊ ሽፋን ቅርጹን ብቻ ነው። ስለዚህ ያ ነገር ምን እንደሚመስል የምናውቅ መስሎ ይሰማናል። እየተመለከትን ያለነው በውስጡ አሻግረን እያየነው ያለነውን ውጫዊ ሽፋን ቅርጹን ብቻ ነው። በዚህ ክፍለ ጊዜ ለማድረግ የምሞክረው ውጫዊ ሽፋን ቅርጹን መተው ነው። እርሱም ምዕራባዊ ወይንም ክርስቲያናዊ የሆነውን የእስልምናን ምልከታ ማለት ነው። እስልምናን ልክ ራሱን በሚገልጽበት መንገድ፣ ራሱን በሚያብራራበት መንገድ መመልከት ነው። ሦስተኛው የመግቢያ ነጥቤ የእስልምናን ጉዳይ በምትመለከቱበት ጊዜ ፍቅርንና እውነትን በጋራ መያዝ አለባቸው የሚል ነው። እግዚአብሔር ለሕዝበ ሙስሊም በእርግጥ ለሰዎች ሁሉ ባለው ፍቅር ልትነዱ ይገባቸዋል። ነገር ግን ደግሞ ለእውነት እውቅናን በመስጠት ረገድ ምንም ማመቻመች አይገባችሁም። አንዱን ስለ ሌላው ማመቻመች የለባችሁም። ብዙ ጊዜ ሰዎች የእስልምናን ጉዳይ ሲያነሱ እውነት ተኮር ብቻ ወይንም ፍቅር ተኮር ብቻ በመሆን ይፈተናሉ። ነገር ግን ሁለቱንም በጋራ መያዝ በጣም አስፈላጊ ነው። ስለዚህ ይህ የመግቢያ ክፍለ ጊዜ ነው። በእስልምና ውስጥ የሰውን ችግር እመለከታለሁ። ማለትም የሰው ችግር ምንድን ነው የሚለውን ጥያቄ ማለት ነው። በመላው ዓለም የሚገኙትን ክርስቲያኖች መሠረታዊው የሰው ልጆች ችግር ምንድን ነው ብላችሁ ብትጠይቁ ኃጢአት ነው በማለት ይመልሳለሁ። የኃጢአት መፍትሄው ደግሞ ይቅርታ ነው። የይቅርታ ውጤቱ ደግሞ ደህንነት ነው። ነገር ግን በእስልምና የሰው ችግር ኃጢአት አይደለም፣ ነገር ግን የተለየ ነው። ይህንን ለእናንተ ለማስተዋወቅ ቀላሉ መንገድ ኢስላም የሚለው የአረብኛ ቃል መገዛት ወይንም እጅ መስጠት ማለት መሆኑን መንገር ነው። ለሌላው አካል እጅ ስትሰጡ የሚመጣ ሰላማዊ ሁኔታ ነው። ተያያዥ የሆነው ሙስሊም የሚለው ቃል የተገዛ የሚል ትርጉም አለው። ምናልባትም ሙስሊም መሆን ማለት ምን ማለት ነው ለማብራራት ቀላሉ መንገድ የአላህ ባሪያ የሚል ትርጉም ያለው አብደላህ የሚለው ስም ነው። ሙስሊም የአላህ ባሪያ ነው። ባሪያ ለጌታው እንደሚገዛ ለአላህ የሚገዛ ሰው። ይህ የእስልምና አማኘው መሠረታዊ ዘይቤ ነው። እንግዲህ ይህ ማለት ምን ማለት እንደሆነ ለመረዳት ማለትም የአላህ ባሪያ መሆን ምን ማለት እንደሆነ ለመረዳት ያንን በእስላማዊ የሰው ችግር መረዳት ማዕቀፍ ውስጥ አስገብታችሁ ልታዩት ይገባል። ቀደም ሲል እንደገለጽኩት በክርስቲያናዊ ንጽረተ ዓለም መሠረት የሰው ችግር አፍቃሪ ከሆነው ከእግዚአብሔር ጋር ከፈጣሪያችን ጋር ያለንን ግንኙነት የሚያስተጓጉለው ኃጢአት ነው። ለዚያ ደግሞ መፍትሄው ማምለጥ ማለትም ደህንነት ብለን ወደምንጠራው የሚመራው ከእግዚአብሔር ዘንድ የሆነ ይቅርታ ነው። ከተበላሸ ግንኙነት ማምለጥ፣ ከሞት ጎዳና ማምለጥ፣ ከእግዚአብሔር ጋር ዘላለማዊ ኅብረት ወደ ማግኘት ማምለጥ ደህንነት ማለት ነው። በእስልምና በእውነቱ ከሆነ ኃጢአት ያን ያህል የከፋ ችግር አይደለም። እናም እስልምና ያን ያህል የደህንነት ጽንሰ ሐሳብ የለውም። በእስልምና መሠረታዊ ችግር አለማወቅ ነው። እስኪ ብትችሉ በቤተሰብ ውስጥ የሚገኙ የሥራ ድርሻቸው ምን እንደሆነ የማያውቁ ባሪያዎችን በአእምሯችሁ ሳሉ። ምን ማድረግ እንዳለባቸው አያውቁም። ስለዚህ ሥራቸውን በትክክል ባለመሥራታቸው ምክንያት ጌታቸውን ያስቆጡታል። ለእነርሱ አስፈላጊ የሆነው ትልቁ ነገር በዚያ ቤት ውስጥ ምን መሥራት እንደሚገባቸው ማወቅ ነው። እያንዳንዱ ባሪያ የየራሱ የሥራ ድርሻና ግዴታ አለው። መስራት የማይችሏቸው ነገሮች አሉ፣ መስራትም የሚገቧቸውም ነገሮች አሉ። ስለዚህ ለዚያ ያለማወቅ ሁኔታ መፍትሄው መመሪያ ነው። እስልምና የሰው ልጆች በውስጣቸው ኃጢአተኞች አይደሉም፣ ነገር ግን በቀላሉ ከመንገድ ሊስቱ ይችላሉ። ስለዚህ በትክክል መመራት አለባቸው የሚል አመለካከት አለው። በእስልምና መሠረት በትክክል የመመራት ውጤቱ ስኬት ፋላ ነው። ያ ማለት በትርጉም ደረጃ ከደህንነት ጋር እኩል የሆነ ነገር ነው። እስልምና በዚህ ሕይወትም ሆነ በሚመጣ ሕይወት የስኬት ተስፋን ይሰጣል። የጸሎት ጥሪ ወደ ስኬት ኑ ይላል። በትክክል ከተመራችሁ ስኬታሞች ትሆናላችሁ። የሙስሊም ማኅበረሰቦች በስኬት ላይ በጣሙን ያተኩራሉ። እናም እስልምና ለሰዎች ሲናገር ትክክለኛውን መመሪያ እንደማግኘት ተደርጎ ነው። እንግዲህ ይህንን ካልኳችሁና እናንተ በትክክል መመራት እፈልጋለሁ፣ ባላ ቤት ውስጥ ጥሩ ባሪያ መሆን እፈልጋለሁ የምትሉ ብትሆኑ
ግልጽ የሆነው ጥያቄ ሙስሊም መሆኑ እንዴት ነው? የተገዛ መሆኑ እንዴት ነው? በትክክል መመራት የምችለው እንዴት ነው የሚል ነው። መልካም። ሙስሊም የምትሆኑት በጣም አጭር የሆነ የእምነት መግለጫ ሻሃዳን በመናገርና በማመን ነው። ላኢላሃ ኢለላህ መሐመድን ረሱልላህ፣ ከአላህ በስተቀር አምላክ የለም፣ መሐመድም የእርሱ መልእክተኛ ነው። ያንን አረፍተ ነገር ከተረዳችሁ ስለምናን ትረዳላችሁ። እናም እኔ የተቀረውን ይህንን ክፍለ ጊዜ የዚህን ክፍለ ጊዜ የተለያዩ ክፍሎች ያ ማለት ምን ማለት እንደሆነ በማብራራት አሳልፋለሁ። የሻሃዳን ውስጠ ሚስጥር ተነትናለሁ። በተለይም ደግሞ መሐመድም መልእክተኛው ነው በሚለው ክፍል ላይ ያተኩራለሁ። አስታውሱ፣ ጥያቄው እንዴት ነው በትክክል መመራት የምችለው? እንዴት ነው መመሪያን ማግኘት የምችለው? ስኬታማ የመሆኛ መንገዱ ምንድን ነው የሚል ነው። መልሱም መሪውን መሐመድን መከተል ነው የሚል ነው። እርሱ መሪው ነው። እናም መሐመድ የአላህ መልእክተኛ ነው ሲል የአላህ ታዛዥ ባሪያዎች መሆን ለሚፈልጉቱ መመሪያ የሚሰጠው እርሱ ነው ማለት ነው። የመሐመድ መመሪያ ወደ እኛ ይመጣል። እናም ይህንን መመሪያ እንዴት ነው ማግኘት የምችለው ብላችሁ ትጠይቁ ይሆናል። በሁለት መንገዶች ነው ወደ እኛ የሚመጣው። አንዳንድ ጊዜ ቁርአን ከመጽሐፍ ቅዱስ ጋር ተመሳሳይ እንደሆነ ያስባሉ። ያ ስለ ቁርአን የተሳሳተ እሳቤ ነው። በብዙ መንገዶች ይለያል። ነገር ግን ምናልባት በጣም አስፈላጊው ነገር ቁርአን ሙሉ የእስልምና ቀኖና ለመሆኑ ነው። እስልምና ቀኖና እስልምና የተመሠረተበት መሠረት ቁርአንና ሱና በመባል የሚጠራው የመሐመድ ሕይወትና አስተምሮ ነው። ስለዚህ ሱና መሐመድ ያደረገውንና የተናገረውን በሙሉ የሚያመለክትና የቀኖና አካል የእስልምና መሠረት የሚሆነውን የሚገልጽ ቃል ነው። ሙስሊሞች ሙስሊም መሆን በትክክል መመራት እንዴት እንደሚቻል ሲቀምሩ ያንን መመሪያ ወይንም ያንን የመመሪያ ስልት ቁርአን በሚለው ላይ በመመስረት ነገር ግን ደግሞ ሱና በሚለውም ላይ በመመስረት ነው ያበጁት። ይህንን መረጃ እንዴት ባደርግ ነው ማግኘት የምችለው? ስለ መሐመድ ትምህርትና ስለ መሐመድ ምሳሌነት እንዴት ነው ማወቅ የምችለው በማለት ተጠይቁ ይሆናል። አንዳንድ ሰዎች ቁርአን ብቻ የሚል እስልምናን እከተላለሁ፣ መሐመድ አያስፈልገኝም በማለታቸው የሚደንቅ ነው። የዚያ ችግሩ ቁርአን በተደጋጋሚ የመሐመድ ምሳሌ የግድ አስፈላጊ መሆኑን መናገሩ ነው። ይህንን የሚሉ እጅግ በርካታ ጥቅሶች አሉ። ጥቂቶቹም እነሆ። የዳንሽ ካርቱኖችን እየተቃወመ የሚገኝ ሰላማዊ ሰልፈኛ ይታያል። እንዲህ ይላል፣ ነቢዩ በየትኛውም ዘመን በምድር ላይ ከኖሩት ሰዎች ሁሉ መካከል ታላቁ ነው። ያ የእስልምና መሠረታዊ አመለካከት ነው። መሐመድ ምርጡ ሰው ነው። እርሱ ምርጥ ምሳሌ ነው። ሰዎች ሊከተሉት የሚገባ ፍጹም የሆነ መሪ ነው። ሱራ 24 ያ ማለት የቁርአን 24ኛ ምዕራፍ 54ኛ ቁጥር ማለት ነው። እንዲህ ይላል፣ በል ያ ማለት መሐመድን ነው። አላህን ተገዙ፣ መልእክተኛውንም ታዘዙ። ስለዚህ አላህንና መሐመድን ትታዘዛላችሁ። እርሱን ከታዘዛችሁ በትክክል ትሄዳላችሁ። ሱራ ምዕራፍ 13 ቁጥር 1 እስከ 3 በኮከብ እምላለሁ በወደቀ ወይም በገባ ጊዜ። ነቢያችሁ ወይም መሐመድ አልተሳሳተም፣ አልጠመመምም፣ ከልብ ወለድም አይናገርም። ሰዎች መሐመድን የተወሰነ ያህል ተምታቶብሃል በማለት ይገዳደሩት ነበር። እናም እርሱ እንዲህ እያላቸው ነው፣ እኔ እንዳልተሳሳትኩ እንዳልተታለልኩ ከራሴ እንደማልናገር አላህ እየነገራችሁ ነው። ስለዚህ መሐመድ የተናገረው እያንዳንዱ ነገር ከአላህ ነው፣ ቁርአን ብቻ አይደለም፣ ነገር ግን ሌሎች ነገሮችም ጭምር፣ ሌሎች አይነቶች መመሪያዎች ሁሉ። በቁርአን ውስጥ የመሐመድን መመሪያዎች ስላለመከተል የተሰጠ ጠንካራ ማስጠንቀቂያ አለ። ምዕራፍ 59 ቁጥር 7 እንዲህ ይላል፣ መልእክተኛውም ማለትም መሐመድ የሰጣችሁን ወይም ማንኛውንም ነገር ያዙት፣ ከእርሱም የከለከላችሁን ነገር ተከልከሉ፣ አላህንም ፍሩ፣ አላህ ቅጣተ ብርቱ ነውና። የመሐመድን ምሳሌነት የማይከተሉትን ወይንም የመሐመድን ምሳሌነት የማይቀበሉትን ሁሉ ይቀጣል። ስለዚህ ሙስሊም ለመሆን የምትፈልጉ ከሆነና ትክክለኛውን መንገድ መከተል የምትፈልጉ ከሆነ እንዲሁም የመሐመድ ምሳሌነት በቁርአንና በሱና ውስጥ እንደሚገኝ ካወቃችሁ እነዚህ ምንጮች ማግኘት ትፈልጉ ይሆናል። ቁርአን መጽሐፍ መሆኑ ግልጽ ነው። ነገር ግን የመሐመድን ሕይወትና ምሳሌነት እንዴት ነው ማግኘት የምትችሉት? መረጃው የሚገኘው የት ነው? ብዙ ጊዜ ሰዎች ሲሰልሙ መሐመድ ያደረጋቸውንና የተናገራቸውን ነገሮች የያዘ ትንሽዬ መጽሐፍ ትሰጣቸዋለች። በመጀመሪያዎቹ የእስልምና ክፍለ ዘመናት የሆነ ነገር ቢኖር ሙስሊሙ ማኅበረሰብ የመሐመድን አባባሎች፣ በተከታዮቹ ሲጠበቁ የነበሩትን ነገሮችና እርሱ ያደረጋቸው ነገሮች መዘገበ። እነዚህም ሐዲስ በመባል ይታወቃሉ። ትውፊት በመባል የሚታወቁ ነገሮች አሉ። መሐመድ የተናገራቸውና ያደረጋቸው ነገሮች።
አንዳንድ ጊዜ አረፍተ ነገሮች ብቻ ናቸው። አንዳንድ ጊዜ ደግሞ ገጽ ሊሞሉ ይችላሉ። በ10 ሺዎች የሚቆጠሩ ናቸው። በመጨረሻ ሁኔታቸው የተመዘገቡት መሐመድ ካለፈ የተወሰኑ ምዕተ ዓመታት በኋላ ነው። ከመሐመድ በኋላ 200 ወይም 300 ዓመታት ዘግይቶ የእስልምና ቀኖና ማለትም አዲሶች የሱና ገለጻዎች የመሐመድና አስተምህሮ በጽሑፍ በመስፈር በእነዚህ ስብስቦች የተሰበሰቡ። ሁሉም አዲሶች በእኩል መልኩ ታማኒ ተደርገው አይቆጠሩም። ስለዚህ ሙስሊሞች አንዳንዶቹ ጥብቅ ወይንም ሳይህ እና ሌሎቹ ታማኒነታቸው ብዙም የማያስተማምን እንደሆነ እውቅና ይሰጣሉ። በጣም ውስብስብ የሆነ የሚስብ ጥናት ነው። ሙስሊሞች የትኛው ይበልጥ ታማኒ እንደሆነ አንዳንድ ጊዜ ይከራከራሉ። ቁርአን ሙሉ ፍጽምና እንዳለው ይቆጠራል። ነገር ግን አዲሶች የተለያየ ደረጃ ያለው ታማኒነት አላቸው። እነዚህ በስብስቦች የተጠበቁ ሲሆኑ ሱኒ ሙስሊሞች 6ቱን ስብስቦች ይቀበላሉ። ሺያዎች ደግሞ ከዚያ በላይ አላቸው። ነገር ግን ይህ መረጃ እንዴት እንደተቀናበረ ለእናንተ ፍንጭ ለመስጠት ያክል ሳሂህ አልቡኻሪ ሱኒዎች ከሚጠቀሟቸው ስብስቦች መካከል ምናልባትም በጣም የተከበረው ሊሆን ይችላል። ሳሂህ ማለት ተአማኒ ማለት ነው። ስለዚህ በስብስቡ ውስጥ የሚገኙ ሐዲሶች በሙሉ ተአማኒነት እንዳላቸው እሙን ነው። ይህም በ93 መጻሕፍት የተደራጀ ነው። ለምሳሌ ያህል የመሐላና የኪዳን መጽሐፍ አለ። ይህ መሐመድ የተናገረው ነገር በሙሉ አልቡኻሪ ከቡኻራ የመጣ ነው። ተአማኒ በሆነ ሁኔታ መሐመድ ስለ መሐላዎችና ኪዳኖች የተናገረው እንደሆነ ያምናል። የዘዴዎች መጽሐፍ፣ የጋብቻ መጽሐፍ፣ የጠባዮች መጽሐፍ። ጢማችሁን ማቅለም ያስፈልጋችኋል? በምን አይነት ቀለም? ለሰዎች መናገር ያለባችሁ እንዴት ነው? እነዚህን መሰል ነገሮችና የጂሃድ መጽሐፍ ያ ሙሉ በሙሉ ስለ ጦርነት የሚያወራ ነው። ስለዚህ 93 መጽሐፍት አሉ። ለሕግ ዓላማ የተቀናበሩ ናቸው። ስለዚህ ዳኛ ርዕስ ፈልጎ ማግኘት እንዲችል ይህ ክስ ስለ ስርቆት ነው፣ መሐመድ ስለ ስርቆት ምን ነበር ያለው? ትክክለኛው መጽሐፍ እናያለን። የአዲስ ምሳሌን ነው። ይህ ከመልካም ጠባዮች መጽሐፍ ነው። ምዕራፍ 125 ስለ ማስነጠስ ተወዳጅ የሆነ ነገር ምንድን ነው? ስለ ማዛጋት የተጠላ ነገር ምንድን ነው የሚል ርዕስ አለው። አቡ ሁረይራ እንደዘገበው፣ አቡ ሁረይራ ይህንን የመዘገበው ሰው ስም ነው። እንዲህ አለ፣ ነቢዩ መሐመድ ማለት ነው እንዲህ አለ፣ አላህ ማስነጠስን ይወዳል፣ ማዛጋትን ግን ይጠላል። ስለዚህ አንድ ሰው አስነጥሶ አላህን የሚያመሰግን ከሆነ እርሱ እያደመጡ የሚገኙ ሙስሊሞች ሁሉ አላህ ምሕረትን ይስጥ ማለት ግዴታ አለባቸው። ነገር ግን ማዛጋትን በተመለከተ ከሰይጣን ነው። ስለዚህ አንድ ሰው እርሱን ለማቆም የተቻለውን ሁሉ ማድረግ አለበት። አንድ ሰው በሚያዛግበት ጊዜ ማለት አፉ ሲከፍት ሲል ሰይጣን ይስቅበታል። ስለዚህ ትውፊት አስገራሚው ነገር ስታዛጉ አፋችሁን መዝጋት የትህትና መገለጫ ሳይሆን ሃይማኖታዊ ግዴታ መሆኑ ነው። በአውስትራሊያ በጣም ተግባራዊ ይደረጋል። ምክንያቱም አፋችሁን ክፍት አድርጋችሁ ከተዋችሁት ዝንብ ሊገባባችሁ ይችላልና። ነገር ግን በእስልምና አንድ ያስነጠሰን ሰው ለመባረክ ወይንም ደግሞ አፋችሁን ለመዝጋት እነዚህ ነገሮች እንደ ሃይማኖት ክፍሎች አንዲት እናት ልጆቿን የምታስተምራቸው ነገሮች ናቸው። በእርግጥ በብዙ ማህበረሰቦች መካከል የባህል ወይንም የትህትና መገለጫዎች የሆኑ አያሌ ነገሮች በእስልምና የሃይማኖታዊ ግዴታ አካላት ተደርገው ይቆጠራሉ። የመሐመድን ሕይወት በተመለከተ የተጻፉት ነገሮች እጅግ በጣም ብዙ ናቸው። ስለዚህ ለምሳሌ ያህል በበር ስትገቡ የትኛውን እግር ከየትኛው ማስቀደም እንደሚገባችሁ መመሪያዎችን ሰጥቷል። በተለመዱት በሮች ስትገቡ መቅደም ያለበት የቀኝ እግር ሲሆን ወደ መጸዳጃ ቤት ስትገቡ ደግሞ መቅደም ያለበት የግራ እግር ነው። በየትኛው ጎናችሁ መተኛት እንዳለባችሁ የተሰጠ መመሪያ አለ። ስትተኙ በየትኛው በኩል መጋደም እንዳለባችሁ መመሪያ አለ። በእርግጥ በተለመዱት ቤተ ክርስቲያን የሰንበት ትምህርት ቤቶች የመማሪያ ክፍሎች ውስጥ ሕፃናቱ ለጥያቄዎቹ ኢየሱስ የሚል መልስ ቢሰጡ የአብዛኞቹ ጥያቄዎች ትክክለኛ መልስ ያገኛሉ። በእስልምና ስለ እስልምና ጥያቄዎች ብትጠይቁ መልሱ ብዙ ጊዜ መሐመድ የሚል ነው። ለምሳሌ ያህል እስኪ ስለ እስልምና ያላችሁን እውቀት ልፈትን። አክራሪ ሙስሊም ወንዶች ብዙ ጊዜ ረጅም ጢም አላቸው። ለምንድን ነው ረጅም ጢም ይኖራቸው? መልሱ መሐመድ። በትክክል እርሱ ረጅም ጢም ስለነበረው ነው። ሙስሊም ሴቶች ብዙ ጊዜ ይሸፋፈናሉ። ለምንድን ነው የሚሸፋፈኑት? መልሱ መሐመድ ሚስቶቹ እንዲሸፋፈኑ ስላዘዘ ነው። ከሞላ ጎደል ስለ እስልምና የሚነሱ ሁሉም ጥያቄዎች መሐመድ ተብሎ ሊመለሱ ይችላሉ። አንድ ጊዜ ሐብሐብ ለመብላት እምቢ ያለ አንድ በጣም ታዋቂ የሆነ ሙስሊም ሊቅ ነበር። ያንን ያደረገበት ምክንያት መሐመድ ሐብሐብ የበላበትን መንገድ የሚገልጽ ምንም አይነት መመሪያ ወይም መረጃ ባለመኖሩ ለጥንቃቄ ያህል ትእዛዝ ያልተሰጠበትን ነገር በማድረግ የአላህን ቁጣ በራሱ ላይ የማምጣት አደጋን ለመቀነስ ነው። ስለዚህ በዚህ ፋንታ ሌሎች ምግቦችን መመገብ ምርጫው አደረገ። ይህ የክፍል 1 መጨረሻ ነው።